አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዩቲዩብ ተከታታዮች እንዴት ናችሁ? ሰላም ነው? እኔ ጋር አለሁኝ አልሐምዱሊላህ። እንዴት ነው ረመዳን? እንዴት ይዟችኋል? ክርስቲያን ወገኖች ሰላም ሰላም ብያለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ሼር አድርጉ። ደግሞ ዛሬ ማሳያችሁ የሾርባት ሀብ ነው። ነገ እንግዲህ ያለብን ይሄን በደንብ አድርጌ እንደምታዩት አጥቤ ያለሁኝ። ካጠብን በኋላ አንዳንዶቹ አረቦይ እንትን አይፈልጉም፣ ያኔ እንትን እንዲሰራባ የሆነ መራቁ ሲደፋባቸው ምናምን አይወድም። የኔ ሴትዮ ደግሞ ውሃ አፍልቼ ምናምን እንደገና ተንፈቅፍቆ አሳያችኋለሁ። ተንፈቅፍቆ እንደገና ታጥቦ እንደገና ተብሎ ነው በቃ። እና ዛሬ ሾርባ ሀቤን እንዲሁም ብዙ አይነት ነገር አሳያችኋለሁ። ነገ ከኛ ቤት ቅቡጥ ያለ ፊጥር አለ ማለት ነው። እና አብራችሁን ቆዩ ሀባይቦች። ይሄን ቪዲዮ ስትጀምሩ ላይክ እና ሼር እያደረጋችሁ ተባበሩኝ እላችኋለሁ ውዶችዬ። ጠፍቻለሁ፣ በጣም ጠፍቻለሁ። አሁን እንግዲህ እንዲያሳዩኋችሁ ስጋውን ከዚህ ጨምረዋለሁ። አንዳንዶቹ አረቦች አይፈልጉም፣ ተንፈቅፍቆ ሲደፋ መረቁ ይሄዳን ይላሉ። የኛ ሴት ደግሞ አወድም እና አሁን ይሄን እንደዚህ አድርጌ አሁን ይሄን ፍቅፍቅ ይላል ማለት ነው። እና ሀባይቦች አሁን ይሄ ልክ እንደ በደንብ ነው። አሁን ይሄን ሲፈላ ሀላስ አሁን ይሄን እዲፈዋለሁ ማለት ነው። አንዳንዶቹ አረብ እንደነገርኳችሁ አይፈልጉም። የኔ ሴትዮ ግን አወድም። ይሄ ተንፈቅፍቆ አሁን በደንብ ወደ ላይ ሲመጣ ተንፈቅፍቆ ምናምን አሁን ይሄን እዲፈዋለሁ ማለት ነው። እንደገና ጥቤ በጊደር ካትም ጊደር ጣኸም እንለዋል አይደለ? እንደገና በሱ ቡሃራት አርጌ ምናምን በሳል አርጌ እንደገና ስጋውን ማበስል። ይሄ እስከሚበስል አልጠብቅም፣ ውሃው እስከሚፈራ። አብራችሁን ቆዩ እና ውድ ቤተሰቦቼ አሁን ይሄን እንደዚህ አነሳዋለሁ። የኔ ሴት ይሄን አፈልግም። ከዛ ይሄን አንስቼ ከጨረስኩ በኋላ ይሄን አንስቼ ከጨረስኩ በኋላ ከዛ እናረጋለን መሰላችሁ። ውሃውን ደግሞ አሁን እደፋዋለሁ። ደፍቼ በደንብ አድርጌ እና ልጆቹ ሲመጡ ድምጻቸው እንዳይገባ ብዬ ነው። ከዛ እንደዚህ ካረኩ በኋላ ይሄን እደፋዋለሁ። አሁን አሳያችኋለሁ አጥቤ ምናምን። እሺ ውድ ቤተሰቦቼ አሁን ይሄ ጊደር ካትም ነው። ይሄን አስፍፌ በማጥለያ አጥልዬ በደንብ አድርጌ በቀዝቃዛ ውሃ አጥቤዋለሁኝ። አሁን እሳታችንን እንቀቅላለን። ከዛ ምን አደርጋለሁ መሰላችሁ? በጣም ነው የሚጥመው በነገራችን ላይ በጣም። ከዛ ይሄን እጨምራለሁ ከባዶ ማለት ነው። ምንም ካለለው እጨምራለሁ። ከዛ ከዚህ እንደምታዩት ደግሞ ይኸው 2 ሀባ ሽንኩርት ከሁለት ከፍዬ፣ ይሄ ደግሞ ኩዝበራ ትንሽ ኩዝበራ ያኔ ድንብላል በሀገራችን። ይሄ ፍልፍል አስዋጥ፣ ማጂ፣ ግርፋ፣ ቢስማር እና ሎሚ ናሽፍ አርጌ ይሄን ከዚህ ጨምራለሁ በአንድ ላይ። ይሄው በአንድ ላይ ጨመርኩት ማለት ነው። አሁን ይሄ የፈላ ውሃ አለን። ይሄን የፈላ ውሃ እጨምርና ምንም ነገር ሌላ ያስፈልገንም ይሄን ጨምሬ አስገጥመዋለሁ ለ30 ደቂቃ። ውሃውን በዛ አድርጌ ለ30 ደቂቃ ገጥመዋለሁኝ ስጋው እንዲበስልልኝ ማለት ነው። እና ሀባይቦች እንደዚህ አድርጌ እያንዳንዳችን ግን አሰራራችን የሾርባ ሀቡ የተለያየ ነው። ይሄ ግን በጣም መረቁም ይጥማል፣ ሾርባው ይጣል። እስከ መጨረሻው ድረስ ተከታተሉ። እንዴት አድርጌ ሁሉንም ነው የምቀርጽላችሁ። ከዛ አሁን እንደዚህ አደረኩት። አሁን ልክ ሲፈላ ልክ እንደ 30 ደቂቃ አንዳንዶቹ ሀቡንም ስጋውንም ምኑንም ድብልቅልቅ አድርገው ነው የሚሰሩት። እኔ ግን እንደዛ አድርጌ አልሰራም። አሁን ይሄን ታዩታላችሁ። አብራችሁን ቆዩ እና ይሄ ደግሞ ሾርባ ሀብ ይባላል። ይሄ ሁላችሁም ታውቁታላችሁ። የሀገራችን ግን ቅንጨ ነው ምናምን የሚሉት እንደዛ መሰለኝ። አሁን ይሄ ስጋዬ እስከሚበስልልኝ ምን አደርጋለሁ? በጎን በሌላ ብረት ድስት እጥደዋለሁ ያንን እንትን እስከሚል። ይሄ ሀቡ ነው። አሁን ይሄን በሌላ ብረት ድስት እጥደዋለሁ እንዲበስል ማለት ነው። አንዳንዶቹ ስጋውንም ሀቡንም ምኑንም ባንድ ያረጉታል። እኔ ግን እንደዛ አረግም። ለምን ሀቡንም ስጋውንም ሀረኩት የለስ ስጋ እንዲደሩ
ስጋው ሲበስልልኝ የስጋውን መረቅ እንትን ብዬ ይሄን ያን ወፋፍሩን አሳያችኋለሁ። ቡሃራት ያረኩትን ቡሃራቱን አነሳና አጠነፍፈውና በማጥለል ያጥልሌ ከዛ ቡሃራቱን እለቅመዋለሁ። ቡሃራቱን ከለቀምኩ በኋላ ስጋውን ይሄኛው በጎን አሁን ሊበስልልኝ ነው። አሁን በጎን ሊበስልና አሳያችኋለሁ። ተረፈ ደግሞ ያከመጥቡሃችን ምን የመሰለች አሳ አሉ እና አሳ ምናምን ቤተሰብ አሁን ሀቡን በደንብ አድርጌ አጥቤያለሁ። ከዛ ከብረት ድስት ላይ አደርጋለሁ። ከዛ ይሄን ካረኩ በኋላ ሙቅ ውሃ ያፈላሁት ሙቅ ውሃ እንደዚህ እጨምራለሁ። ስጋዬን በጎን እየበሰለ ነው፣ ሀቡን በጎን ይበስላል። አሁን ታይታላችሁ፣ ጎን በጎን ማለት ነው። ይሄ ሀቡም እንደዚህ ጥጃለሁ፣ ስጋውንም እንደዚህ ጥጃለሁ፣ ሀቡንም እንደዚህ ጥጃለሁ። አሁን ሀቡም ይበስላል፣ ስጋውም ይበስላል። ከዛ ስጋውን መረቅ አጠነፍፍና በሳል ቅመማ ቅመም የጨመርኩትን እለቅመዋለሁ። ያንን መሳችሁ ግዴታ ነው ኩባሩ ማለት ነው። ያንን መረቅ አጠንፍፌ ስጋውን በደንብ አርጌ አውጥቼ ከመረቁ አርጌ ይሄ የበሰለውን ሀላይ ላይ አርጌ አሳያችኋለሁ። አብራችሁን ቆዩ ሀባይቦቼ። ቅድም ጥጄ የነበረው ስጋ በሰለ። አሁን አጠነፈፍኩት። ይኸው መረቁ ምንታይት መረቁ። ከዛ ይሄ አሁን በስሏን። አሁን ምን አረጋለሁ? ከዚህ ከጊደር ካትሙ አረግና በመረቁ የተወሰነ ሰዓት 10 ደቂቃ ምናምን እንደዛ ሰጠዋለሁ ማለት ነው። አሻን ጣዕም እንዲያመጣ ስጋው ጋር ብሬ አልጨምረውም። አሻን ይሄ በደንብ በስሏን። አሁን ሽንኩርቱን አላቅመዋለሁኝ ቡሃራቱ ምናምን እንዳይገባብኝ በደንብ አርጌ ስጋይቱን ለብቻው አርጌ አወጣታለሁ። አሁን እንደምታዩት ይኸው ከዚህ አረኩ ከጊደር ካትሙ በስሏን። ግን በጣም ምክክ ስል ደግሞ ይጣፍጣል። አብሬ ስጋውን አልጨምረውም ብያችኋለሁ። የስጋውን መረቅ ብቻ እንደምታዩት የስጋው መረቅ በይሄ ብቻ አሁን ጊደር ካትሙን እዘጋዋለሁ ማለት ነው። ያው በይሄ ብቻ እንደምታዩት አሻን ይሄ በጣም ጣዕም ያመጣል። እናም ደግሞ ምክክ በቃ በደንብ ሆኖ ይበስላል። ከዛ ይችን ቡሃራት ታውቋታላችሁ መቼም ሾርባ ሀብ ሲሰራ ሁሉም ሰው ይችን ይጠቀማታል ማለት ነው። እዛ ይችን እጨምራታለሁ አብራት በስላል። ይች ቡሃራት ናት ከውስጡ ያለው አሁን ታዩታላችሁ። እና ውዶችዬ ቅድም እንደነገርኳችሁ ለ10 ደቂቃ ዘግቼው ነበረ በጣም ምክክ እንዲል ይኸው በጣም ብስል። አሁን ምንም መዝጋት አይጠበቅብንም ካሁን በኋላ ማለት ነው። ኋላስ እንደዚህ እያማሰን አሁን ምን ጨምራለሁ? ሀሊብ ሳይር ያረቦቹን ማለት ነው። ሀሊብ ሳይር ያረቦቹን ማለት ነው። የሚጠጣውን ማለት ነው። አያችሁት? ሀሊብ ሳይር ጨምሬበታለሁ። ከዛ አሁን ምንም መዝጋት አይጠበቅም። በስሳቱን ሸቅለን ኩልሽዬ ማማሰላሻ እንዲያይዝብን ማለት ነው። ስጋው እንደምታዩት ይኸው እንትን ብየዋለሁ ማለት ነው። ለቀምዋለሁ። ይኸው ቡሃራቱን የለቀምኩትን አስፍፌ የለቀምኩት ይሄን በደንብ አድርጌ እንትን ብያለሁ። አሁን አልጨምረውም። ለምን ስጋው በደንብ ስለበሰለ ሀሊቡ ምናምን እስከሚበስል ድረስ በማማስለው ሰዓት ይፈርስብኛል። ስለዚህ ትንሽ ቆይቼ ጨምረዋለሁ ማለት ነው። ሁሉችዬ ከዚህ እንደምታዩት ሀሊብ ኒዶ በቀዝቃዛ ውሃ በጥብጫለሁኝ። 5 ሚላጋ ሀሊብ ኒዶ ሚላጋው በዚህ አይነት ሚላጋ 5 ሚላጋ አርጌ በቀዝቃዛ ውሃ በጥብጫለሁ። ትንሽ ይሄን ተክተክና ጨምረዋለሁ ማለት ነው። እንደምታዩት እሳቱን አላጠፋሁትም። ሀሊቡ እየተንተከተከ ነው። አሁን ደግሞ ምን እንጨምራለሁ? ሀሊብ ኒዶውን ጨምራለሁ ማለት ነው። ሀሊብ ኒዶውን ጨመርኩት። ከዛ አሁንም በቃ አላስ አሁን በኋላ ጊደሩን መዝጋት አይጠበቅብኝም። ለምን አሸን ይላስግብኛል ከእንትኑ። ይሄ ቡሃራት ነው። ይሄ የሚያጣፍጠው ቡሃራት ማለት ነው። አንዳንዶቹ ይሄ አድካሚ ቢሆንም በጣም ነው የሚጣፍጠው በነገራችን ላይ ማለት ነው። አንዳንዶቹ አረ ምን ያደርጋሉ መሰላችሁ? ላህማውንም ሀቡንም ሀሊቡንም ጭምርምር አድርገው የሰሩትና ከዛ ምን ይሆናል መሰላችሁ? ስጋው ፍርስ ይላል። ከዛ እንደገና ደግሞ ሀሊቡ ጣዕም አያመጣም። በቃ አሁን ይሄን በደንብ አድርጋችሁ ካበሰላችሁ በኋላ ሚልሁን ትቀማምሳላችሁ ምናምን ስጋችሁን ትጨምራላችሁ። በደንብ ነው የተሰራ ምግብ ማለት ነው። ወላሂ ነው የምላችሁ፣ ቅመሱት ሰርታችሁ። በጣም ነው የሚጥመው፣ ግን ስራው በጣም አድካሚ ነው። አንዱን ስታጠሉ አንዱን ስትሉ ቢሆንም ግን ቆንጆ ነገር መጠቀም አሪፍ ነው ብዬ ነው የምገምተው። አሁን ይሄ በደንብ ነው ከተንተከተከ በኋላ ስጋውን ጨምሬ ትንሽ አብሮ ከፈላ በኋላ
እናረጋለሁ። ዚብዳ ጨምርበታለሁ ማለት ነው። የአረቦቹን ዚብዳ እዛ ጥራጫዬን እቀምሳለሁ። በቃ በጣም ግን መጀመሪያ ሀሊቡ መብሰል አለበት። እንደዚህ እያማሰልን ሀሊቡ በደንብ መብሰል አለበት። በደንብ መዝጋት የለብንም ካሁን በኋላ ለምን እንዳይዝብን። እሺ አባይቦቼ እንደዚህ ሆኗል። አሁን ስጋውን እጨምራለሁ ማለት ነው። አሁን ደግሞ ይሄ ዚብዳ የአረቦቹን እጨምራለሁ እንዲያጣፍጠው። እንግዲህ እዩት። ይሄን በደንብ እናዋህደዋለን። ለመሰላችሁ አሁን ስጋው በምታማስሉት ሰዓት ፍርስ አይልም እና ይሄን ይመስላል። አሁን በኋላ አላስጨረጫዎችን ቀምሳችሁ ምናምን እሳቱን በእንትን እንዳይልባችሁ ስጋው እንዳይፈርስባችሁ ሁሉም ነገር እሳት ስለመታው ትንሽ ለ5 ደቂቃ ይሄ ፈረስ ብሎ ቅቤው እስከሚተከተክ ድረስ እንደዚህ አድርጋችሁ ሀላስ ሾርባችን በዚህ መልኩ ተጠናቋል። እንደምወዱት ተስፋ አደርጋለሁኝ። ግን ይሄን ቪዲዮ ስትጀምሩት ላይክ፣ ሰብስክራይብ እያረጋችሁ ሸር እያረጋችሁ አበረታቱኝ። ነግራችኋለሁ። ስራው ይበዛል፣ ግን ስራው ቢበዛም ይጣፍጣል። እንደዚህ አድርጋችሁ እንዲያረቦቹ ድብቅልቅ ለአረቦቹ እንኳን ባንሰራ ለራሳችን ከቤታችን ማለት ነው። በደንብ ነው ሁሉም ነገር የበሰለው እና በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።